የኔ አበባ ወይ የኔ አባት ደሞ ከማን ጎረምሳ ጋር ነው አየናት ብሎ የሚነግሩኝ? ምን ነው ልጄ ዝም አልሽ? አይ የኔ አባት የክላስ ልጆች ጋር እያዩኝ ነው። የኔ አበባን አታውቋትም? አብሯት የሚማሩ ልጆች ጋር ነው ያያችኋት። የኔ ልጅ እንዲህ አታደርግም ብዬ ነው የመለስኩላችሁ። ደግ አደረጋችሁ። አይ ይሄ ስኳር በመጨረሻ እኔን አጥፍቶ የማንም መቀለጃ ያደረገኝ እንጂ ብርሃኔ አይም ብለው እኮ ነው እየመጡ አንቺን የሚያሙልኝ። ፊትሽ ቀርጥቷል። ደህና ነሽ? ለአባቴ እኮ ስለኔና ስላንተ ነገሩት። የምር ጨንቆኛል። አባቴን እኮ አሸሁት። እሱን ተይውና ይልቅ ያቺን ነገር ዛሬ ክላስ ዘግተሽ እንደገማታ። ዛሬ ፈተና አለኝ፣ ክላስ ልገባ ነው። በቃቸው። እሺ በቃቸው። አቆየሽኝ እኮ እኔ ልጅ ምንም ነው ማለም ነው። ብቻ ራስሽን ጠብቂ። ለአባት ስትይ ነግሬሻለሁ። እሺ በቃ እንሂድ። ኧረ ገሉ እያዞረኝ ነው። ታይፎይድ ተነስቷል መሰል። አይዞሽ አይዞሽ። ምንድን የተቀባሽ ሽቶ አታደርጊውም? የኔ ልጅ በአንቺ ብዙ ተገፍቻለሁ፣ ብዙ ተብያለሁ። ያለ እናት ብዙ ተንከራትቼብሻለሁ። አደራ ራስሽን ጠብቂ፣ አንገቴን እንዳታስደፊ። የሰውን አሉባልታ ትተሽ በርትተሽ ደረጃ ድረሽልኝ። ሁሉም በጊዜው ውብ ይሆናል፣ በጊዜው ይደርሳል። እሺ ምርኩዚ። አይ አይሆንም። ታይፎይድ አሞኝ ነበር እና የዛ ነው የሚሆነው። ለማንኛውም ቼክ አድርጊ።